ለራስ ሳትጨነቅ በነገስታትና መሳፍንት ፊት በስሜ መስክረሃልና ብዙ መከራ ተቀብለሃል። ስምህ በዓለም ሁሉ ይጠራል። የተሰጠው ክብር ነው። እዚህ ምድር ላይ ስንት ዓመት የኖረው መርቆሬዎስ ሲባል በጣም የሚደንቀው ሀያዎቹ መጀመሪያ አካባቢ ሆኖ ነው ሰማዕትነት ተቀብሎ የሚያርፈው። ጥቂት ዘመን ነው የኖረው፣ የወጣትነት ዘመኑ እና ግን ያሁን ደስ ስሙ ይጠራል። የተሰጠው ክብር ከፍተኛ፣ ምክንያቱም ምድር ላይ ያሉ ነገስታቱን ስለተቃወማቸው በፍቅር ሆኖ ስለ መሲህ ስለ ክርስቶስ አዳኝነት ስለመሰከረ እና ይሄው እድሜ ልክ ይጠራል ማለት ትልቅ ክብር ነው። ስለዚህ በእያንዳንዷ የምንከፍላት ዋጋ መስዋዕትነት ለክርስትናው እግዚአብሔር ይቆጥራታል። የምንሰራትን ስራ ይረሳ ዘንድ አምላካችን እግዚአብሔር አመፀኛ አይደለም፣ ይመዘግባል። ስለዚህ ክብር ሰጠን ማለት ነው። ከዛስ ስምህ በዓለም ሁሉ ይጠራል ይለውና በስምህ የሚታነጹ አብያተ ክርስቲያናትን ታላላቅ ታምራትን አድርጋለሁ። በጣም የሚደንቀው በቅዱስ ጳውሎስ ስም የተሰሩ አብያተ ክርስቲያናትን ስናያቸው ብዙ ድንቅ ታምራት ያደርጋሉ። በተለይ በግብጽ ቤተክርስቲያን ብዙ የሚደነቅ ታምሮች አሉ። በጣም ብዙ ዶክመንታሪ የጻፏቸው አሉ። በዚሁ አጋጣሚ ለመጥቀስ እንደማንበብ ቢቻል አዜብ በርሄ የምትባል ጸሐፊ ሮማዊ ሰማዕት ቅዱስ መርቆሬዎስ ብላ ነው ታሪኩን ይጻፍ። እንደው ይበልጥ ማወቅ የሚፈልግ ሰው ካለ መጽሐፉን ቢያነብ ይመክራል። ስለዚህ ይሄ የተደረጉ ተአምራት ብዛታቸው እዚህ በመጽሐፉ እንደተገለጸው በጣም ብዙ ተአምራት ተደርጓል በመርቆሬዎስ እና ያገኘው ክብር እያነሳን ያለ ነው። ስለዚህ ከ100 በላይ ተአምራት ተደርጓል፣ ተመዝግቦ ተቀምጧል። አሁን ድረስ ቅዱስ መርቆሬዎስ ተአምር ድንቅ ያደርጋል። ይሄ ትልቅ ክብር። በምድር ላይ ጥቂት ዘመን መከራ እንቀበልና ከዛ በኋላ ግን ለዘላለም የምናገኘው ክብር። ቅዱስ መርቆሬዎስ በሰማዕትነት ውስጥ እንዴት ነው የጸናው ሲባል ቅዱስ ጳውሎስ ያስተማረው ትምህርት አለ። ለጥቂት ጊዜ መከራ ከተቀበላችሁ በኋላ የምናገኘው ክብር እንዳለ ቅዱስ ጴጥሮስም ጽፎልናል እና ክብር እንደሚያገኝ ስለተነገረው ያን እያሰበ መከራውን ቻል ያደርጋል። ይችለው ነበር የሚያገኘው የመንግስተ ሰማያት ክብር ስላለ ማለት እና ጥቂት መከራ ከተቀበለ በኋላ ፍጹም ያደርገናል። አሱ ጊዜ ይሄ ትልቅ ክብር ነው። አብያተ ክርስቲያናት ታላላቅ ታምራትን አድርጋለሁ ቃል ገብቶታል። አሁንም በዘመናችን ይፈጸማል። ደብረ ሲና እኮ ብንሄድ ደብረ ሲና የቅዱስ መርቆሬዎስ ቤተክርስቲያን አለ። እዛ የኢትዮጵያ ቤተክርስቲያን ጥንት ቤተክርስቲያናት አሉ እንደዚህ የሚጠቀሱ አንዱ ደብረ ሲና ነው የምናነሳው እና ዛሬ መርቆሬዎስ ማህሌቱን 24 ለ25 ሲቆሙ ማህሌት በሚቆሙበት ሰዓት የመርቆሬዎስ ስዕሉ ማለት ነው ከማህሌት ጋር አብሮ ሲንቀሳቀስ በትክክልም በየዓመቱ ሄዶ ቦታው ላይ ቼክ ማለት ነው። ይሄ አሁን መርቆሬዎስ ስዕሉ እንኳን እንዴት ኃይል ተአምር ድንቅ እንደሚያደርግ ማለት ነው። መርቆሬዎስ ስዕል ኃይል አለ፣ ድንቅ ተአምር ያደርጋል። ይሄ ራሱ ከነ ባስልዮስ እና ሰነ ጎርጎርዮስ ጋር ራሱ አብረው ታሪኩን እናነሳለታለን። ስለዚህ የተሰጠው ክብር ስናስብ ታላቅ ቤተክርስቲያን በስሙ ታንጸዋል፣ ተአምር ይደረጋል ይሏል። ስላሳለፍከው ስቃይና ስላደረግከው ምስክርነት ገድልህን የጻፈውን ሰው እኔ ስሙን በሕይወት መዝገብ ላይ እጽፍ። አሁን እኛ ገድሉን እየተረክን አይደለ? ክብር አለን ማለት ይሄ ገድሉን ያነበበ የሰማ ዝክሩን የዘከረ ይሄ ያረገ በሙሉ ክብር አለ። ስለዚህ አሁን ያው የጻፈውን ሰው እኔ ስሙን በሕይወት መዝገብ ላይ እጽፈዋለሁ። ስለዚህ ገድሉን የጻፈ የሰማ ያሰማ በረከት በደንብ አለው። የከበረ ስጋህን ለመቅበር የተባበረውን ሁሉ እኔ በዓለም ፍጻሜ ሰማያዊ ክብርን አውርሰዋል። በስምህ ቤተክርስቲያንን የሰራውንም እኔ ሰማያዊት ኢየሩሳሌምን አውርሰዋል። በስሙ ራሱ ቤተክርስቲያን መስራት ትልቅ ክብር አለ ማለት ለሰማይ ለመንግስተ ሰማያት ያበቃል ማለት። በቤተክርስቲያንም ለሚመላለስ ምዕመናን እንደዚሁም በበዓለ ንግሥ በተሰበሰበው ገድልህን ታምራን ለሚሰሙ በስምም ለተማጸኑ ሁሉ መኖሪያቸውም በሰማያዊት ኢየሩሳሌም አድርገዋለሁ። አሁን የተሰጠው ቃል ኪዳን ቅዱስ መርቆሬዎስን የሚዘክር የሚያስብ ንስሐ ሳይገባ ቅዱስ ቁርባን ሳይቀበል አይሞትም። እንግዲህ ለመዳን የሚያስፈልግ ምንድነው ከተባለ ንስሐ መግባት መቁረብ ነው። ቅዱሳንን ስም ስንዘክር ስናስባቸው እነሱ በአማላጅነታቸው እኛን አግዘው ረድተውን ንስሐ እንድንገባ ያደርጉናል። ቅዱስ ቁርባን እንድንቀበል ያደርጉናል። ዘላለም ሕይወት እንድንወርስ ያደርጉናል ማለት። ስለዚህ ይሄን ክብር ሰጥቷል። እንድምረልህ የምትፈልገውን ሁሉ እምርልሃለሁ። መርቆሬዎስ ማረልኝ ካለው ሁሉን ይመራል ማለት ጌታ እግዚአብሔር። በስም መታሰቢያ ላደረገ ዕጣንና ጧፍ ላቀረበ ኃጢአቱን አስተሰርይለታለሁ ይላል። ይሄ ሰው ዕጣን፣ ጧፍ፣ ሻማ መባር በእግዚአብሔር ቢያቀርብ ቅዱስ መርቆሬዎስ ይቀበላል ያል። ከዛስ ከፈጣሪው ያማልደዋል እና አማልዶት ምሕረት እንዲያገኝ ያደርገዋል። ንስሐ እንዲገባ እንዲቆርብ ያደርገዋል ማለት። በክብረ በዓል ደግሶ ድሃን ያበላ
እኔ ሰማያዊ ማዕድም ተካፋይ አድርገዋል። ልጅ አጥቶ በስም ለለመነ እንደው ብዙ ባልና ተጋብተው ልጅ ላይሆን ይችላል አይደለ? ስለዚህ መርቆሬዎስ ብለው ስሙን ጠርተው ልጅ መውለድ እንደፈለጉ ቢነግሩት ማለት ነው። ስለዚህ ልጅ አጥቶ በስም ለለመነ ልጅ እሰጠዋለሁ፣ በስም የተማጸኑ ሁሉ ከማንኛውም በሽታ አምረዋለሁ ያለ። ስለዚህ በሽታዎች ካሉ በስሙ ተማጽኖ ይለምን ካለ ይመራል። አሁን እኛ በምንሰራው ስራ ላይ መርቆሬዎስን እንዘክራለን። ካሉን ጸበሎች መካከል አንደኛው የመርቆሬዎስ ጸበል። ስለዚህ በሽታዎች እንዲፈወሱ፣ ሱስ ያሉ ሰዎች ከሱሳቸው እንዲፈወሱ፣ የተለያየ የጤና ችግር ያለባቸው ህመምተኞች አሉ፣ ከዛ እንዲፈወሱ መርቆሬዎስን በስሙ ጸበላለን፣ እንዘክራለን። ገድሉንም በየወሩ እናነባለን። ስለዚህ ምን አለ? ከማንኛውም በሽታ እምረዋለሁኝ። ምጥ የጠናባትም ሴት ስምህን ብትጠራ ቶሎ ትገላገላለች። ልክ ሩፋኤል ፈታይ ማህፀን ነው አይደል? ስፔሻሊስት ይባላል ሩፋኤል። እና ሩፋኤል ሲጠራ ስሙ ድንግል ማርያም ስሟ ሲጠራ አይደል? ማርያም ሲባል እኛ የተወለድንላችሁ ልክ እንዲህ ሲሆን አሁን ራሱ እኮ አንዳንድ ሆስፒታል ላይ የድንግል ማርያምን ስዕል ያስቀምጣሉ፣ የሩፋኤል ስዕል ያስቀምጣሉ። ሩፋኤል ፈታይ ማህፀን ነው፣ የሩፋኤልን ጸበል ይጠጣል። ልክ እንደዚህ አሁን መርቆሬዎስንም ምጥ የያዛት ሴት ስምን ብትጠራ ቶሎ ትገላገላለች። ልጁን በስም የሰየመውን በምድር ላይ በህይወት ዘመን ሁሉ እባረከው። ስለዚህ ልጅ ራሱ መርቆሬዎስ ራሱ መሰየም በረከት ያስገኛል። እና እንዲህ ተደርጎ የተሰጠውን ነገር ስናስብ በጣም እንደነቃለን። ህዳር 25 ነው ረፍቱ። ህዳር 25 247 ዓመት ነው ረፍቱ። በ3 ሰዓት ላይ ተቀበለ ሰማዕትነትን። እንግዲህ አንገቱን በሰይፍ ቆርጦ ሰማዕት ሆነው። ስለዚህ በወቅቱ የተደረጉ ተአምራቶች አሉ። ከዛ በኋላም እንግዲህ እኛ ዘመን ድረስ ያደርጋል። አሁንም የቅዱሳን ታሪክ በነገራችን ላይ ተረከን ምንተው ብቻ አይደለም። አሁን ስሙን እየጠራው አይደለ? መርቆሬዎስ አለ አባታችን መጥቷል እየባረከን። ይሄን የሚከታተሉ ሰዎች የሚሰሙ ሰዎች በረከትን ያገኙ። እዚህ ታሪኩ ብቻ የሚያልፍ አይደለም፣ ስማቸው ሲጠራ ይመጣሉ። ለዚህ ማሳያ ላንሳለን። ባስልዮስና ጎርጎርዮስን እናነሳቸው። ቅዱስ ባስልዮስና ቅዱስ ጎርጎርዮስ ዘይኛው በጣም የሚታወቁ ሊቃውንት ናቸው። ምንድነው የሚገጥማቸው? ኡሊያኖስ የሚባል አንድ ንጉስ በጣም መከራ ያደርስ ነበር ክርስቲያኖች ላይ። ይሄ ኡሊያኖስ ከታናሹ ቆስጠንጢኖስ ከሚባለው ከሱ በኋላ የነገሰ ሰው ነው። ክርስቲያኖችን በብዙ መከራ ስቃይ ያሰቃያቸው ነው። እነ ባስልዮስ እና ጎርጎርዮስ እስር ቤት ገብተው ነበር እና ባስልዮስ ዘቂሳርያ እና ጎርጎርዮስ ይጸልያሉ። መርቆሬዎስ ወይ ማረን፣ እንደው ከጠላቶቻችን አድነን እያሉ ይጸልያሉ። እና እንዲህ የጸለዩ እያለ የመርቆሬዎስ ስዕል ከፊታቸው ይመጣል። ከዛ ይመጣል፣ ያናግሩታል። ከዛ መርቆሬዎስ ደግሞ ይሄድና እንግዲህ ከአምላኩ ከእግዚአብሔር እኛ እንዲገባ ነው እንግዲህ ታሪኩ፣ ከእግዚአብሔር ልመና ያቀርባል። ከዛ እግዚአብሔር ደግሞ ይሰማውና ጌታችን ኢየሱስ ክርስቶስ ኡሊያኖስ ሂድና ግደለው ይለዋል። ማለት መርቆሬዎስ ደግሞ እሺ ብሎ ከጌታ እግዚአብሔር ቃል ተቀብሎ መጥቶ ኡሊያኖስን ገደለ። ኡሊያኖስ በዛ ዘመን ክርስቲያኖችን ያሰቃየ ሰው ነው፣ ገደለ። ከዛ ጎርጎርዮስና ባስልዮስ ለጸሎት እስር ቤት ሆነው ጸሎት ነበራቸው፣ ጸሎት ቦታ ነበራቸው። እዛ እየጸለዩ ነው። ስሉንም ስታዩት አሁን እስር ቤት ሆነው ጎርጎርዮስና ባስልዮስ ናቸው እየጸለዩ እና መርቆሬዎስ ይኸው ኡሊያኖስን ሲገድለው። ስለዚህ ኡሊያኖስን ከገደለው በኋላ ጎርጎርዮስና ባስልዮስ መጥተው ስዕሉ ጋር ሲያነጋግሩት ገደልከው አሉት። አዎ ብሎ ሰለፈ ምልክት። ይሄ አሁን ደብረ ሲና ላይ አለ እንደምንለው የመርቆሬዎስ ስዕል አብሮ ማሪታውያን ሲሎ የሚንቀሳቀሰው ስዕል ነው። እዚህ የስዕልን ጉዳይ ስናነሳ መርቆሬዎስ ላይ በደንብ እንተርካለን እና ስለዚህ መርቆሬዎስ ምን ያህል እንደሚያግዝ እንዴት ሰማዕት እንደሆነና የኛ ዘመንን ብዙ በረከት የሰጠን እንደሆነ እናስብ። ቅድም ነገርቱ ቃል ኪዳኑን እንዳየነው መርቆሬዎስን ሁልጊዜ በህይወታችን ማሰብ አለብን። ልክ ፍጡነ ረድኤት ጊዮርጊስን ስንጠራው ፈጥኖ እንደሚመጣ ቅዱስ መርቆሬዎስን በህይወታችን በሚገጥመን ችግር፣ ፈተና፣ ህማም፣ መከራ ሁልጊዜ እሱን ማስታወስ፣ ስሙን መጥራት፣ ወር በገባ በ25 ዝክሩን መዘከር፣ ገድሉን ማንበብ፣ በሱ ዙሪያ የተዘጋጁት ዶክመንተሪዎች፣ መጽሐፎች፣ ፊልሞች ካሉኛ መከታተል ስናደርግ የመርቆሬዎስ የሰማዕትነቱ መንፈስ ወደኛ ይጋባል። ስለዚህ በዚህ ዓለም ላይ ያለብንን ፈተና፣ የሚዲያዎች የሚያስቸግሩን ችግሮች፣ ይሄ በሱስ የተጎዱ ሰዎች ችግር ያለባቸው ሰዎችን ከዛ መውጣት የሚችሉበትን ኃይል መርቆሬዎስ ስለሚሰጥ ወደሱ መቀረብ
እና ሰማዕታቱ ብዙ ነገሮችን ማሸነፍ እንደሚያግዙን ይህን መርሃ-ግብር የምትከታተሉ መርቆሬዎስን እያሰባችሁ ከሱ በረከት እንድታገኙ አሳስባለሁ። እግዚአብሔር በቸርነት ይርዳን። በስብሐት ለእግዚአብሔር።